ዛሬ የማሳያችሁ አፕሊኬሽን ቢፐር ይባላል። ለሁሉም ሶሻል ሚዲያ የሚገላግላችሁ ነው። ዋትስአፕ፣ ቴሌግራም፣ ኢንስታግራም፣ ትዊተር ሁሉንም በአንድ ላይ ያዘ ነው። አንድ ይሄን አፕሊኬሽን ብቻ በመጫን ሁሉንም ሶሻል ሚዲያ ማኔጅ ማድረግ ትችላላችሁ። 4-5 አፕሊኬሽን መክፈት አያስፈልግም። ይሄን ጭነን እንዴት እንደምንጠቀም አብረን ከስልካችን ላይ አፕ ስቶርን ከፍተን ቢፐር ብለን ሰርች እናድርግ። ከመጣ ውስጥ ይሄ ቢፐር የሚለውን ዳውንሎድ እናድርግ። እንደጨረሰ ኦፕን። የራሱ አካውንት ክሬት ማድረግ አለብን። ኢሜይላችሁን አስገብታችሁ ኔክስት በሉት። ቬሪፊኬሽን ወደ ኢሜይል ይልካል። እሱን አስገብተን ኔክስት እንበል። ራሱም እንደ አካውንት ስለሆነ የፈለጋችሁን ስምና ዩዘርኔም አስገብታችሁ ኔክስት በሉት። ሴፍ ፓስወርድ በሉት። ከዛ የቢፐር ዋናው ኢንተርፌስ ይሄ ነው። እዚህ ጋር ነው ሁሉንም አፕሊኬሽን የምናገናኘው። እንደምታዩት ዋትስአፕ፣ ሲግናል፣ ሜሴንጀር፣ ቴሌግራም ብዙ አለው። የፈለጋችሁት መርጣችሁ ኮኔክት ማድረግ ነው። እዚህ ጋር ለምሳሌ ዋትስአፕን እናገናኝ። ዋትስአፕ ያወጣችሁበትን ቁጥር አስገብታችሁ ኮንቲኒው በሉት። ዋትስአፕ ላይ ይሄን ኮድ የምታስገቡበት ኖቲፊኬሽን ደርሳችኋል። እሱን ከፍታችሁ ይሄን ኮድ ሙሉት። ዋትስአፕ አውቶማቲካሊ ኮኔክት ይሆናል። ተጨማሪ ቴሌግራም እናገናኝ። እዚህ ጋርም እንደዛው ቴሌግራም ያወጣችሁበትን ቁጥር መጻፍ። ለቴሌግራማችሁ ኮድ ይልካል። ያን ኮድ እዚህ ጋር መታችሁ ሙሉት። ከዛ ቱ ስቴፕ ቬሪፊኬሽን ካላችሁ የእሱን ፓስወርድ ይጠይቃል። እሱን ሞልታችሁ ኮንቲኒው በሉት። ልክ እሱ እንዳደረግን ኮኔክት ያደርጋል። አሁን ሊስት ውስጥ ብንገባ ያገናኘነውን አፕሊኬሽን እንዳለ እዚህ ጋር ያሳየናል። የፈለግነውን መርጠን መጠቀም እንችላለን። ዋትስአፕን ብከፍቱ እንዳለ ሜሴጃችሁ አለ። ቴሌግራም ላይም እንደዛው ከትንሽ ደቂቃ በኋላ ሜሴጆቹ እንዳለ ያመጣቸዋል። የቴሌግራም ሙሉ ሂስትሪያችሁን ለማየት ኤክስፖርት ፐርሚሽን ይጠይቃችኋል። እዛው ቴሌግራም ላይ አላው በሉት። የሁሉንም ሜሴጅ ደግሞ አንድ ላይ ማየት ከፈለጋችሁ ኦል ቻትስ ማለት ነው። እንዳለ የሁሉንም በአንድ ሴክሽን ያመጣላችኋል። እንዲህ በማድረግ የምትጠቀሙትን አፕሊኬሽን እንዳለ እዚህ ጋር ጆይን በማድረግ ሁሉንም በዚህ ማኔጅ ማድረግ ትችላላችሁ።